ወንድ ልጅ እነኚህ አምስት ነገሮች ካሉት በፍቅር አጋሩ አሊያም በባለቤቱ ላይ የበለጠ ክብርን መደነቅን ይጨምርለታል ማለት ነው። እነኚህ አምስት ነገሮች ምን ናቸው የሚለውን ማወቅ ከፈለክ እስከ መጨረሻ ድረስ ከኔ ጋር እንድትሆን እያልኩ ጋብዛለሁ። ይህንን በምታይበት ሰዓት ባንተ ባለቤትህ ወይም ፍቅረኛክ ትማረክብሃለች ማለት ነው። እኛ ሰዎች ራሱን አፕዴት የሚያደርግ ራሱን የሚያስተምር ራሱን ለአዳዲስ ነገር ክፍት የሚያደርግን ሰው በጉጉት ነው የምንወደው ማለት ነውና በተለይ ደግሞ የፍቅር አጋራችን ባለቤታችን ብለን ከተጣመርነው ሰው እንደዚህ አይነት ነገርን ስናይበት እጅግ በጣም ደስ ይለናል ማለት ነው። ማንበብ እጅግ በጣም አስፈላጊ ነው። ሰዎች ብዙ ሀሳቦችን የሚያገኙት ብዙ አዳዲስ እይታዎችን የሚያገኙት በማንበብ ነው። ብዙ ጊዜ ነጮች ወንድነትህን ወይም የበለጠ ይሄ መሪነትህን ያጎላዋል ማለት ነውና ማለት ለምሳሌ በሀገር ላይ ብናየው የአንድ ሀገር መሪ በስሩ ብዙ የሚያማክራቸው አካላቶች ቢኖሩ መጨረሻ ላይ ግን ውሳኔውን የሚወስነው እሱ ነው አይደለ? ላይክ እንደዛ አንተም በቤት በፍቅር ግንኙነት በትዳር ላይ ጥፍ ገብቷል አይደል? ብቻ እና የገንዘብ እውቀት ጥበብ ካለክ ያቺ ሴት በእውነቱ በአንተ መደነቅና መደመም ትጀምራለች ማለት ነውና ይሄን ነገርህን ትኩረት ብትሰጠው እጅግ በጣም መልካም ነው ማለት ነው። በዚህ ነገር ላይ ራስህን ብታሳድግ ማለት ነውና ሌላኛው ነጥቤ ደግሞ ምንድነው ወንድ ልጅ ላይ ይሄን ነገር ስታየው ሴትሽ ደስ የሚላት ስሜት ላይ ጠንካራ ወንድ ከሆንክ ነው። ያው ይሄም እንደቀላል የሚታይ ነገር አይደለም። ስሜታዊ ብስለት እጅግ በጣም በብዙ ነገር ይጠቅመናል ማለት ነው። አንዳንዴ ወንዶች ከሰዎች ጋር ባላችሁ ውሎ በስራ ሊሆን ይችላል፣ በአንዳንድ ነገር ላያስማማችሁ ይችላል፣ ቢዝነሳችሁ ፌል ሊያደርግ ይችላል፣ የሆነ ነገር ብቻ አልተመቸህ ሊሆን ይችላል ወጥተህ ስትገባ ማለት ነውና ያንን ስሜትን አስበህ አስላስለህበት ከሆነ ረጋግተህ እሷን ላለማስቀየም የምታደርግበትን መንገድ ሴት ልጅ እጅግ በጣም ትወዳለች ማለት ነውና እነኚህ ሀሳቦች እሳኝ ናቸው ማለት ነው። ሌላኛውና የመጨረሻው ነጥቤ ደግሞ ሴት ልጅ ያው ብዙ ጊዜ ይሄም ነገር ይወራል በፍቅር ላይ ስትሆን መንከባከብ ያው አስፈላጊ ነው ማለት አንዳንዴ መንከባከብ ስንል ኦቨር የሆነ እንክብካቤ አይደለም። ለምሳሌ ሰዎች መጀመሪያ የፍቅር ግንኙነት ላይ ሲገናኙ በጣም አላደለ ለሷ መሬት ትሆናለህ ወይም ደግሞ የእንክብካቤ ልኩን በጣም የሆነ ኦቨር እናደርገውና ይችላል። ምክንያቱም የመጀመሪያ ፍቅር ስለሆነ ምን መሆን እንዳለብህ ራሱ እስከማታቅ ድረስ ጠብር ከፍል ልትልላት ትችል ይሆናል። ግን ያ ነገር በትዳር ውስጥ አሊያም ደግሞ አብራችሁ መኖር ከጀመራችሁ በኋላ ይቀጥላል ወይ የሚለውንም ነገር በደንብ ማወቅ መቻል አለብህ። ወይም ይሄ የምታረገው እንክብካቤ ጊዜያዊ መሆን መቻል የለበትም ማለት ነው።